ስማኝ፣ አንተ ዝም ብለህ የመጣህ የዘመን አጋጣሚ አይደለህም። አንተ የአክሱም ነገሥታት ግርማ፣ የላሊበላ ጥበብ፣ የፋሲለደስ ጽናት ውጤት ነህ። ያለ ምክንያት አልተፈጠርክም። በደም ውስጥ የፈሰሰው የነዛ ዓለምን ያስገረመው የጥበብ ሰዎች ደም ነው። የነዛ አለት ቀርጸው ቤተ መንግሥትን የሰሩ ድንበር አስከብረው የታሪክ አሻራ ያኖሩ ጀግኖች አጥንት ነው። ታዲያ ዛሬ ለምን ለትንሽ ችግር አንገትን ትደፋለህ? ነገሥታት ዘር ሆነ ለምን በባርነት አስተሳሰብ ታስባለህ? እስቲ ዙሪያን ተመልከት። እንደ አፋር በረሃ ጽናትን አጥብቅ። እሳትን የሚቋቋም ማንነት ይኖርህ። እንደ ደቡብ ሕዝብ ውበትና ኅብረት ሥራን በጥበብና በፍቅር አስውበው። እንደ ኦሮሞ አባ ገዳዎች ለፍትህና ለሥርዓት ቁም። ቃሉ ጽኑ ይሁን። እንደ አማራ ፋኖች ለክብርህና ለምድር ቆራጥ ሁን። እንደ ሶማሌ ዘላኖች ለማታውቀው አድማስና ጉዞ ራስን አዘጋጅ። ከጋምቤላ እስከ ቤንሻንጉል ካሉ ጀግኖች ወንድማማችነትና የአጋርነት ትርጉም ተማር። ኢትዮጵያዊነት ማለት የእነዚህ ሁሉ ጥንካሬዎች ድምር ውጤት ነው። በአንተ ውስጥ መላ ኢትዮጵያ አለች። እወቅ፣ በታሪካችን ጊዜ ውስጥ ጠላት ያልመጣብን ጊዜ የለም። ግን አንድም ቀን አንገት ሰብረን አናውቅም። ድንጋይ ቢወረውሩብን ድንጋዩን ሰብረን ግንብ ሰራንበት። እሳት ቢነድብን በእሳት ውስጥ አልፈን እንደ ወርቅ ጠጠርን። ዛሬም ባንተ ሕይወት ላይ የሚመጣው ፈተና ያጠፋ ሳይሆን ሊያጠነክር የመጣ ነው። ግራ የሚያጋቡ ጭጋግ ታላቅ ብርሃን ከመውጣቱ በፊት ያለ የንጋት ምልክት ነው። ስለዚህ ስቃይህን እንደ በረከት ቁጠረው። ያጠባሳ ዛሬ አሸናፊ መሆንን የሚያመሳክር የጀግንነት ምልክት ነው። ዛሬ ጀምር። ልክ እንደ አድዋ ጀግኖች ባለህ መሳሪያ ተነስ። ድል የሚቀዳጀው የተሟላ ትጥቅ ያለው ሳይሆን የማይበገር ልብ ያለው ነው። በእምነት ጸልይ። ያ አክሱም ላይ የቆመው ሐውልት ያለ እምነት አልቆመም። በዲሲፕሊን ሥራ። እነዛ ውቅር አብያተ ክርስቲያን በሰነፎች እጅ አልተሰሩ። በክብር ተመላለስ። አንተ የጥንታዊ ሥልጣኔ ባለቤት ነህ። ሥራህ ማንነትህን ይግለጽ። ሰበብ አትደርድር። ሰበብ የደካሞች መጠለያ ነው። ተነስ፣ አንበሳው ይንቃ። ትውልድ የሚጠራው ታሪክ የሚዘክረው የሰሩትን እንጂ የተመኙትን አይደለም። ዛሬ የምትወስነው ውሳኔ የልጅ ልጆችህ የሚኮሩበት አሻራ ይሁን። ከዚህ ሰዓት ጀምሮ አልችልም የሚለው ቃል ከቃል መዝገብ ሰርዝ። አንተ ኢትዮጵያዊ ነህ። አንተ አሸናፊ ነህ። አንተ የታሪክ ሰሪ ነህ። ያንተ ጊዜ አሁን ነው። ዛሬውኑ ተነሳና ዓለምን አስገርመው። ሳብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ሰላማችሁ ይብዛ። በሌላ ቀን በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ቻው።